ሰላም እንደምናችሁ ቤተሰቦቼ የዩቱብ ፋሚሊዎቼ ሁላችሁ ደህና? እኔ በጣም ደህና ነኝ። ላለመጥፋት እየሞከርኩ ነው። እመጣለሁኝ። ሰሞኑን ቴዲ አፍሮ ኮንሰርት ገብተን ነበር ከእህቴ ጋር። በጣም ቆንጆ ጊዜ አሳለፍን። ደስ ይል ነበረ። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ። ዛሬ የመጣሁት አንድ ነገር ደግሞ ልመልስ ነው። ጥያቄ መጥቷል። አንድ ጥያቄ ምንድነው ስለ ልጆች ያወራሽው እና ምንድነው ጥያቄሽ? አልገባንም ላላችሁኝ እኔ ምንም የለኝም ጥያቄ በልጆች በኩል ግን ስለ ልጆቻችሁ ስማቸውን መጥራት ስለማልፈልግ ነው። ሜንሽን ማድረግ አልፈልግም። ግን ዩቱብ ስከታተል ያየኋቸውን ነው የነገርኳችሁ። ለምን ልጆቻችሁን ታሰድባላችሁ? ማለት አሁን የአንድ አመት ህፃን ልጅን ምን ይሁን እንኳን ለይተን የምናውቅበት ሰዓት አይደለም። የአንድ አመት ህፃን ልጅ ግን ኦቲዝም ነው ልጅሽ፣ እንደዚህ ነው የሚያመው ልጅሽ፣ እንደዚህ ያማታ ልጅሽ፣ ይሄ ለወንድ ልጅሽ እንደዚህ ለምን ይባላል? ልጆችን አውጡና ራሳቸው ስሩ ማለት ለታዋቂነት በጣም ታዋቂዎች ናቸውና ለምን አይበቃም? ያ ማለት የሚሰሩት ይበቃል ነው ያልኩት። እንዳስተያየት ነው የሰጠሁት። ግን ምንድነው ያልሽው ምናምን ላላችሁኝ ይሄ ነው መጥፎ ነገር አይደለም አትበሉ። በአጋጣሚ ስላየሁት እንደውም ወዲያው ነው ገብቼ የሰራሁት እና ባይሉ ልጆች ባይገቡ ደስ ይለኛል። እኔም ልጅ ስላለችኝ ማንም ሜንሽን አድርጎ ልጅ ሲናገር ሳይ ያማል፣ ያስጠላልም። ሌላ ደግሞ ልነግራችሁ የምፈልገው እኔ ምንም እንደዚህ የሰው ስም አንስቶ ለመስራት አይደለም እዚህ ጋር የመጣሁት። ደስ የሚል ነገር ካለ ለማድረግ አሁን ከልጄ ጋር ቭሎግ ለመስራት ሬዲ የሆነ ነው። ቭሎግ ለመልቀቅ እሱን እንሰራለን። በተረፈ በጣም ነው የምወዳችሁ። አሁንም እግዚአብሔር ከሁላችን ጋር ይሁን፣ አሜን። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ያደረጋችሁ ሞር ቤተሰቡ ነኝ። አሁንም ቴንኪው ሁላችሁንም አመሰግናለሁ። ዩቱብ የምትከታተሉ ሁሉ በአጋጣሚ ልመጣላችሁ የምችሉ ሁሉ ሰብስክራይብ ያደረጋችሁኝ ፋሚሊ ሆኖ በጣም ነው የማመሰግነው። ስለ ሁሉም ትንሽ ቀን ነው 1 ወር ቢሆነው አይ ቲንክ እንደዚህ የጀመርኩት። ግን ከዛ ከ1 ወር በላይ ወደ 17 ሰው ምናምን ሰብስክራይብ ሲያደርገኝ ደስ አለኝ። ማለት ደስ ይላል ለካ ሰው ሲያየው እና ደህና ነገር ለመስራትም አምሬዲ የሆንኩ ነው። በምችለው ነገር ጥሩ ይሆናል በምለው ነገር እሞክራለሁ ለመስራት እና አሁን በኋላ ላይ ኒና ገላይ ስመጣ እንወጣለን ወደ ደጅ አፍተር ስኩል። ከዛ ትንሽዬ ብሎግ ሰራለሁ ብያለሁ። ወደ ሜቢ 4-5 ላይ ቢኮዝ ከትምህርት ቤት የምትመጣው 3:20 ነው። አብሬያት ወጥቼ ፕሌግራውንድ ሙሰጂኝ ስላለችኝ ጠዋት ስትሄድ ፕሌግራውንድ ወስዳታለሁ እና የሆነውን ነገር የምትጫወተውን ወይ የሆነ ያለ የሚታይ ነገርን አሳያቸዋለሁ። እንደምትወዱት ተስፋ አለኝ። ሰብስክራይብ ተመልካቾቼ፣ everyone subscribe me please. Thank you. Have a nice day. Bye.